ሰማያዊ ሰላም ሚዲያ በሰማያዊ ሰላም ወንጌል አገልግሎትና በሄቨንሊ ፒስ ቴዎሎጂካል ሴሚናሪ እየተዘጋጀ የሚቀርብ መንፈሳዊ ፕሮግራም ነው። ሰላም የእግዚአብሔር ቤተሰቦች እንደምን ከረማችሁ? እንደገና እግዚአብሔር ረድቶን ዛሬ አዲስ ትምህርትና አዲስ የጸሎት አርዕስት ይዘን መጥተናል። እግዚአብሔር ደግሞ በሁሉም ነገር ይረዳናል። የዛሬ ትምህርታችን ቁጥር 1 ብለን የምንጀምረው መርገም ከሕይወትህ መስበር። መጽሐፍ ቅዱስ ሲናገር እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም፣ ሁል ጊዜም በላይ እንጂ በታች አትሆንም ይላል። ዘዳግም ምዕራፍ 28 ቁጥር 13 እና 14። ይሄ የሆነ ታዲያ መርገም ምንድን ነው? ከክርስቲያኖች ጋር ምን ያገናኘዋል? ወደ ዋና ሐሳባችን ከመግባታችን በፊት መርገም ምንድን ነው? በሕይወት፣ በንብረት፣ በጤንነት፣ በገንዘብ፣ በግል፣ በቤተሰብ፣ በሀገር፣ በትውልድ ጉዳት ሊያደርስ የሚችል በተለያዩ ነገሮችን ሊነገር የሚችል የጥፋት ኃይል ነው። ይህ የጥፋት ኃይል በተለያዩ ሰዎች ሊነገር ይችላል። በጸሎት፣ በጥንቆላና ድግምት ኃይል፣ የክፋት ስራዎች ኃይል በእግዚአብሔርና በእግዚአብሔር ሰዎች ሊነገር ይችላል። ነገር ግን የብዙዎቻችን ጥያቄ የአዲስ ኪዳን አማኞችና አገልጋዮች መርገም በእኛ ላይ ይሰራል ወይ? ከመርገም ነፃ አይደለንም ወይ? መጽሐፍ ቅዱስ ሲናገር ጌታ ኢየሱስ እንደ ግል አዳኝ አድርገህ መቀበልህ ከመርገም ሊያጠቃህ ይችላል ወይስ ከመርገም ነፃ ነህ የሚለውን መልስ በትክክል ማግኘት አለበት። መጽሐፍ ቅዱስ ክርስቶስ ከሕግ መርገም ነፃ አወጣን። ገላትያ ምዕራፍ 3 ቁጥር 13 ላይ እንዲሁም አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ በኃጢአት ሞትን በጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችን በእንጨት ላይ ተሸክሞ በመገረፉ ቁስል ተፈውሳችኋል። ይህንን የእግዚአብሔር ቃል እያለ ለምንድን ነው በሕይወታችን ላይ በሽታ፣ የኃጢአት ውጤት፣ ድህነት፣ ጉስቁልና፣ ድንቁርና፣ ሌሎችም ማንፈልጋቸው ነገሮችን የሚያጠቁን? በትክክል ክርስቲያን ጌታ ኢየሱስ ክርስቶስ እንደ አዳኙ አድርጎ ከተቀበለ መርገም ነፃ ነው። መርገም በሱ ላይ አይሰራም። ክርስቲያን ጌታ ሲቀበል የልጅነት መብት አግኝተዋል። ክርስቲያን ስለ ኃጢአት ይቅርታ በመጠየቅ ንስሐ በመግባት የዘላለም ሕይወት አግኝተዋል። ነገር ግን አንዳንድ ጊዜ ለእግዚአብሔር አለመታዘዝ፣ ለመንፈስ ቅዱስ ባለመገዛትም በሕይወታችን መከራ ልናገኝ እንችላለን። ስለዚህ መርገም በተለያዩ መንገዶች ወደ ሕይወታችን ይመጣሉ። ነገር ግን በአንድ መንገድ በጌታ በኢየሱስ ክርስቶስ ስም ብቻ ይሰበራል። ኢየሱስ ከሕግ እርግማን ነፃ አወጣን። በእንጨት የሚሰቀል ሁሉ የተረገመ ነው ይላል ዘዳግም ምዕራፍ 21 ቁጥር 23። ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። የመንፈስ ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርሳቸው ዘንድ ነው። ይህ የታመነ ቃል ነው። ገላትያን ምዕራፍ 3 ያለው ከሕግ እርግማን ነፃ አወጣን። እንዴት? በኃጢአታችን ምክንያት የአብርሃም በረከት እንዳይደርሰም እርግማን የሆነብን በመስቀል ላይ በመሞት ወደኛ እንዲተላለፍ ሆነ። ይህ ከሕግ እርግማን ነፃ አወጣን ማለት ነው። ክርስቲያን ግን ለእግዚአብሔር ቃል የማይታዘዝ ከሆነ እንደ እግዚአብሔር ቃል አለመመላለስ ሕይወታችን በመርገም ውስጥ ይከተናል። ለዚህ ክርስቲያን ጌታ ከመቀበሉ በፊት፣ ጌታ ከተቀበለ በኋላ ሕይወቱ ዕለት ዕለት ምን ማድረግ አለበት? መፈተሽ አለበት። እዚህ ላይ ግልጽ አድርጌ መናገር የምፈልገው በክርስቲያን ላይ መርገም ይሰራል ወይ አይሰራም የሚለው ጥያቄ የብዙ ክርስቲያኖች ጥያቄ ነው። መልሱም በትክክል መርገም በአማኞች ላይ አይሰራም። ታዲያ የመርገም ውጤቶች እንዴት በሕይወታችን ይታያሉ?
ይህ ማለት መርገም በህይወትህ አይሰራም ማለት ምን ማለት ነው? አንተ በጌታ በኢየሱስ ክርስቶስ አምነህ ዳግም ስለተወለድክ ማንም ጠንቋይ፣ ማንም መተተኛ፣ ማንም ማርተኛ፣ ማንም ረጋሚ ተነስቶ አንተ ሊረግምህ አይችልም። በጌታ በኢየሱስ ክርስቶስ ደም ተሸፍነሃል። ባንተ ላይ ስልጣን የለውም፣ ባንተ ላይ ኃይል የለውም። ነገር ግን ይህ ማለት በራስህ ኃጢአት፣ በራስህ ልምምድ፣ በራስህ ህይወት፣ በራስህ ቤተሰብ ያመጣሃቸው ነገሮች ግን ባንተ ህይወት አይሰሩም ማለት አይደለም። ልዩነቱ ይሄ ነው። ረጋሚዎች አይረግምህም ነው የተባለው እንጂ በራስህ ምክንያት የምታመጣቸው መርገሞች ግን ባንተ ላይ ይሰራሉ። ለዚህ ነው ትልቁ ስህተታችን። ስለዚህ ረጋሚ አይረግመንም፣ ነገር ግን ህይወታችን መፈተሽ አለብን። በራሳችን ምክንያት፣ በራሳችን ስህተት፣ በራሳችን ኃጢአት፣ በራሳችን ነገር የምናመጣቸው ነገሮች ግን ሁሌ በእኛ ላይ አደጋ ያደርሳሉ። ይህንን ትምህርት ከሰማን ወደ አንድ ነገር እንመለስ። አሁን ይህንን ትምህርትና ጸሎትም ነፃ መውጣትም ነው። ለምሳሌ በአንድ ቦታ፣ በአንድ ቤተ ክርስቲያን ወይም ደግሞ በአንድ የሥራ ቦታ ላይ ሁለት ሰዎችን ተመሳሳይ የትምህርት ደረጃ ያላቸው፣ የዕድሜ ክልል የሚገኙ፣ አንድ አይነት አስተዳደግ ያላቸው እነዚህ ሁለት ሰዎች ታታሪ ሰራተኞች፣ ህይወታቸውን ለማሻሻል የሚጥሩ፣ ቤተሰቦቻቸውን ለመርዳት ላይታቸው የሚሉ፣ በቅድስና እግዚአብሔር በመፍራት የሚኖሩ፣ ነገር ግን የሚታይ ነገር መካድ የሌለብን ነገር አለ። አንደኛው የተሳካ ህይወት ይመራል። ህይወቱ ሁሌ በብርሃን ይመላለሳል። ትዳር ካለው ደስተኛ ትዳር ይኖረዋል። በተደጋጋሚ በበሽታና በመከራ አይጠቃም። ቤተሰቡ የተባረኩ ይሆናሉ። ሚስቱ የተባረከች፣ ቤቱ የተባረከ፣ ልጆቹ የተባረኩ ይሆናሉ። የገንዘብ እጥረት በተለያዩ አደጋና የምናምን አያጋጥነውም። ሌላኛው ወንድም ወይም ሌላኛው ሰው ደግሞ በትክክል ህይወቱ እየመራ በህይወቱ አንዳች ነገር አይሳካለትም። ሁሌ ከዚህ የተነሳ በጨለማ የሚመላለስ ይመስለዋል። ህይወቱ ተስፋ የቆረጠ ህይወት ይሆናል። በበሽታ በጉስቁልና ከመመላለስ የተነሳ የፋይናንስ እጥረት ያጋጥመዋል። ይህንን የገንዘብ እጥረት ደስተኛ ትዳር፣ ደስተኛ ህይወት፣ ደስተኛ የሆነ ነገር እንዳይኖረው ያደርገዋል። ለምን እነዚህ ሁለቱ ሰዎች በተለያዩ ህይወት ይኖራሉ? ለምን አንዱ በብርሃን ሌላኛው በጨለማ ይመላለሳል? ለምን በሁለቱ ክርስቲያኖች ልዩነት መጣ? ወይም ለምን በሁለት ሰዎች ላይ ልዩነት መጣ? ለምን እነዚህ የጨለማና የብርሃን ኃይሎች ለሁለቱ ድብቅ ሆኑ? ለምን በብርሃንና በጨለማ መመላለስ ሆነ? ምክንያቱስ ምንድነው? ለምን አንዳንዱ በምድር ላይ ሲመላለስ መንፈሳዊ ህይወቱንም ምድራዊ ህይወቱንም የታሰረ ይሆናል፣ ሌላኛው ደግሞ በበረከት እየተመላለሰ ለምን ስኬት አያገኝም? ህይወቱ በጨለማ የሚመላለስ ሰው ስራው በትክክል ይሰራል፣ በቅድስና ይመላለሳል፣ ስራው በሚገባ ይሰራል፣ ኑሮ ለማሻሻል ይጥራል፣ ታታሪ ሰራተኛ ነው። ቢሆንም ዓላማው ፍጻሜ ላይ አያደርስም። ነገሩ በስተመጨረሻው ጨነግፋል፣ ወይም አይሆንለትም፣ ወይም አይሳካለትም። በስራው በትምህርቱ ፍሬ አያይም። ትዳሩ ሁሌ ጭቅጭቅና የማይሞላ ይሆናል። በሽታና አደጋ ሁሌ ከቤቱ ከቤተሰቡ አይለይም። ገንዘብ ያገኛል፣ በተለያየ ምክንያት ከእጅ ይወጣል። ለምን? ህይወቱ ሁሌ ወደ ታች ይሆናል፣ ይጥራል፣ ነገር ግን ፍሬ አያይም፣ ኑሮ አይሳካለትም። ህይወቱ በበሽታ በብክንነት ባለመሳካት ተስፋ መቁረጥ የተከበበ ይሆናል። ይህ አይነት ሰው በህይወቱ የሚጻረረው ኃይል እንዳለ ይገባዋል፣ ነገር ግን ለይቶ ማወቅ አይችልም። አንድ ኃይል እንደራሱ ጥላ እየተከታተለ የሚያጠቃው እንደሆነ ይገባዋል።
የተሰወረ እጅ እየተከታተለ የሱ ነገር የሚያበላሽ ይመስለዋል ወይም ደግሞ ያንን ጠንካራ እጅ ፊት ለፊቱ እየወጣ በሮችን የሚዘጋ ይመስለዋል ህይወቱ በአንድ ትልቅ የጦር ሜዳ ውጊያ ውስጥ እንዳለ ይገባዋል ነገር ግን ጠላቱ ማን እንደሆነ ለይቶ አያውቀው በህይወቱ ሁሌ ተስፋ መቁረጥና ትካዜ ይሆናል በእነዚህ አይነት ህይወት የሚመላለሱ ሰዎች ሁሉ ጊዜ ለምን በሚል የተሟላ ጥያቄ አላቸው ለምን እኔ ብቻ ለምን የኔ ቤተሰብ ብቻ ለምን የኔ እድል ብቻ ለምን የኔ ስራ ብቻ ለምን እኔ ብቻ ለምን ህይወታችን ብቻ ለምን እኛ ብቻ ለምን የሚል ጥያቄ አንዳች ነገርም ስኬት አያገኝም ህይወቱ ሁሉ ጊዜ ለምን በሚል የተሟላ ይሆናል ከሚሰራው ከሚያቅደው አንድን እንኳን አይሳካለትም ወደ ኋላ ሲመለስም ምናልባት ቤተሰቦቹን ሲጠይቅ በህይወቱ አባቴም እንዲህ ነበር ወይም አባቴ እንዲህ ነበር ወይም እናቴ እንዲህ ነበረች በቤተሰባችን በወንድሜ በእህቴ በተለያዩ ቤተሰቦች ይህንን ነገር እየተከታተለና የሚደጋገም ነው የሚል መልስ ያገኛል ውጤቱ ግን ከንቱ ይሆናል ውጤቱ ግን ሐዘን ይሆናል ውጤቱ ግን ተስፋ መቁረጥ ይሆናል ውጤቱ ግን አለመሳካት ይሆናል ለምን እየጣረ ለምን እየሰራ ለምን በህይወት ወደ ኋላ ይመላለሳል ልብ ማለት ያለብን ግን እዚህ ላይ ስለ መርገም እያወራ ነው የስንፍና ያለመሳካት ያንዳንድ ችግሮች ምንጭ ሁሉ መርገም አይደለም ስንፍናም ራሱ የቻለ አሉታው ተጽዕኖ አለው አሁን እያወራን ያለው ነው ግን አንዷን ስለ መርገም ብቻ ነው ሁሉም ነገር ከመርገም ጋር ማያያዝ የለብንም ምክንያቱም የስንፍና ውጤቶችም ሊሆኑ ይችላል ነገር ግን አንተ የሰራህና የደከም ውጤት ዜሮ ከሆነ በእጅ ያለውን ነገር እንደሰራህውና እንደጣርከው ካልሆነ ነገር መመርመር አለብህ በአንድ ቦታ ላይ አንዲት እህት ወይም ሴት ልጅ የምትመኘው ነገር አላት ሊኖራት የሚችል የከበረ ትዳር የተባረኩ ልጆች ደስተኛ ቤተሰብ የከበረ ስራ ደስተኛ ህይወት የተሳካ ህይወት የሚያከብራት ቤት የሚያከብራት ባለቤት ቤተሰቦችን የሚያከብሯት ነገር ግን የሚያጋጥማት በአንጻር ይሆናል ወይ ምናልባት ከትዳር በፊት ሳታስበው እርግዝና እናቱ ወሊድ ያጋጥማል ወይም ደግሞ ተስፋ የሚያስቆርጥ ህይወት የፈረሰ ትዳር ጨካኝ ባል የማይታዘዙ ልጆች ባልዋንቱታ የሚጠፋ ድህነት በሽታ ህይወትን የሚያጎሳቁል የተመኘችው ሳይሆን ያልተመኘችው ነገር በህይወቷ ያጋጥሟታል አንዳንድ ወንድ ልጆችም እንደዚህ የከበረ ስራ ይመኛሉ የተባረከች ሚስት ቤተሰብ ደስተኛ ስራ የተሳካ ህይወት ጤናማ ልጆች የከበረ ነገር ይፈልጋሉ ይመኛሉ ያስባሉ ይጸልያሉ የሚያገኙት ግን የሚያጋጥማቸው ምናልባት በመከራ ይማራሉ ተምረውም ስራ ማጣት ያጋጥማቸዋል ስራም ካገኙ ከስራ መባረር ያጋጥማቸዋል ትዳርም ካገኙ ትዳራቸው የፈረሰ ወይም ደግሞ በሽተኛ የሆነ ትዳር ጭቅጭቅ የሞላበት ትዳር የማይታዙ ልጆች ተስፋ የሚያስቆርጥ ህይወት አለመሳካት በድህነት በበሽታ መኖር ገንዘብ ያገኛሉ ነገር ግን ያንን ገንዘብ ህይወታቸውን ሊሸፍን የማይችል ይሆናል ስለ ኑሮ ውድነት እያወራው አይደለም አንዳንድ ጊዜ ያ ነገር ሲደጋገም በህይወት ላይ የሚያመጣው ተጽዕኖ ነው ህይወታችን እንደዚህ መንገድ የሚኖር ወይም የሚመሳሰል ህይወት ይኖረናል አንተም ካልሆንክ ግን በአካባቢ በቤተሰብ አንድ ሰው በዚህ በሽታ በዚህ ተጽዕኖ እየተሰቃየ ነው ስለነሱ ባሰብን ጊዜ ስለኛ እየተረዳን እንሄዳለን መነሻው ወይም ደግሞ ምክንያቱ ግን ምንድነው የጨለማ ኃይላት ጥቃት አንዱ መርገም ነው ሌሎችን ህይወታቸውን ሰላም እየመሩ ለምንኛ እንደነሱ አንሆንም ምናልባት አይነቱ ይለያይ ይሆናል እንጂ ሁላችን የዚህ ሰለባ ነፃ ወይም የዚህ ሰለባ ነበር ስለዚህ የሚጻረር ኃይል እንዳለው ይገባዋል ህይወት ጦርነት ነው አጋንንት እኮ በጌታ በኢየሱስ ክርስቶስ ብለህ ስትጸልይ ምን ይሆናል አጋንንት ይጮሃል ራሱን ይገልጣል ይወድቃል
በመርገም ያለው ሰው ግን በፍጹም ሊገባው አይችልም። ህይወቱ ጦርነት ውስጥ እንዳለ ብቻ አይገባው። ነገር ግን ከማን ጋር እንደሚዋጋም አያውቅም። ማን ጋር እንደሚገስጽም አያውቅም። ምክንያቱም ባህሪው ነው። ዛሬ በበሽታ ይገለጣል፣ ነገ ስራ በማጣት ይገለጣል። ስራን ብታገኝ በሌላ ነገር ይገለጣል። በማጣት ባለመከናወን ተስፋ ልክ ቅርጹንና ጥቃቱን እየለያየ ህይወትህን በዚህ መከራ እንድታልፍ ያደርጋል። እንዲህ አይነት ህይወት ያላቸው ሰዎች ጥያቄያቸው ለምን ከሆነ ህይወታቸው፣ ትዳራቸው፣ ስራቸው ውጊያ ሞላበት ከሆነ እነሱ እየሰሩና እየደከሙ ነገር ግን አካባቢዎቻቸው ያሉ ሰዎች እየበለጸጉ የሚሄዱ ከሆነ በአንድ አይነት ጥቃት በተመሳሳይ የሚጠቁ ከሆነ ለምን የሚል ጥያቄ የሚያበዙ ከሆነ ከሚሰሩት፣ ከሚያቅዱት፣ ከሚያከናውኑት አንዳች ነገር ስኬት የሌለው ወይም ደግሞ ሰርተው ኑሮን ማሸነፍ ወይም ደግሞ የማበቃቃት ህይወት የሚመሩ ከሆነ አንድ ኃይል እየተጻረራቸው ነው ማለት ነው። ያንን ኃይል እንደራስህ ጥላ የሚከታተል ከሆነ በሄድክበት ቦታ ጥላህን አትከተለኝ እንደማትለው ትዳርን ብትይዝ አንተን ተከትሎ ይገባል። ስራን ብትይዝ አንተን ተከትሎ ይገባል። ቢዝነስ ብትከፍትም አንተ ተከትሎ ይገባል። ጥላህን ቆርጠን አትከተለኝ እንደማትል መርገምም እንደዛም ካልሰበርከው እየተከታተለ ይሰብርሃል። አንድ ነገር ይከታተለኛል ግን አላወቅኩትም። የሆነ ጠንካራ እጅ አለ እኔን የሚከታተል። ያንን እጅ አባቴን እንደዚህ አስቆሞኝ ነበር። የሆነ ነገር መጨረሻ ስትደርስ አንገትን ይዞ የሚያስቆም ወይም ደግሞ ሌሎች ተከፍቶላቸው እኔንም ከዚህ በኋላ እንዲህ ይሆናል ልክ ስታስብ ያንተ ነገር ሲደርስ የሚዘጋ ያ ጠንካራ እጅ፣ የተሰወረ እጅ። ከዚህ የተነሳ በህይወት ሁሌ ተስፋ መቁረጥና ትካዜ፣ በህይወት ሁሌ ሰላምን ማጣት፣ በህይወት ሁሌ ስኬትን አለማየት፣ ሰዎች ሲደሰቱ ሲሳካላቸው በእግዚአብሔር ቤት እንኳን ሆነ እግዚአብሔር ሆይ ስለነሱ እግዚአብሔር እኔ ግን ለምን እንደዚህ አይሆንልኝም? ለምንድን ነው? አንዳንድ እህቶች ማግባት እየፈለጉ ሌሎች እያገቡ ያያሉ። ለምን? ጥያቄያቸው ለምን? ዛሬ በጌታ በኢየሱስ ክርስቶስ ያው ስም ዛሬ የመጀመሪያው ቀን ጀምረናል። ነገር ግን የእግዚአብሔር ኃይል በእኛ ላይ ይመጣል። ለምን የምንለው ጥያቄ በኢየሱስ ክርስቶስም ከዚህ በኋላ ይሰበራል። በጌታ በኢየሱስ ክርስቶስ ያው ስም በብዙ አይነት መንገድ የምታልፉ ህይወታችሁ እንደዚሁ ጦርነት ሆኖ የሚሰማችሁ ሰዎች፣ ለምን በሚል ጥያቄ የተሟላችሁ ሰዎች ዛሬ እግዚአብሔር ስለናንተ ድልን ያደርጋል። ወደ ኋላ ተመልሰን ስላጠፋነው ጥፋት በእግዚአብሔር ፊት ንስሐ ከገባን እግዚአብሔር ከብዙ ነገር ያወጣን ዘንድ ነፃ ያወጣን ዘንድ የታመነ ነው። በጌታ በኢየሱስ ክርስቶስ ያው ስም የሰራዊት አምላክ እግዚአብሔር እኔና የሚሰሙን ወገኖችን ይዤ በፊትህ እቀርባለሁ። ለበደልንህ በደል ላጠፋነው ጥፋት እግዚአብሔር ሆይ ምህረት ታደርግልን ዘንድ እንጸልያለን። የምህረት አምላክ እግዚአብሔር ሆይ ምህረት አድርግልን። ኃጢአታችን በልጅ በጌታ በኢየሱስ ክርስቶስ ስም እጠበን። እንደገና በጌታ በፊትህ እንቆም ዘንድ የበደልናቸው ሰዎች ጌታ ሆይ በህይወትም ይኑሩ በህይወትም አይኑሩ እግዚአብሔር አንተ በዙፋንህ አለህና ጌታ ሆይ ምህረት እናደርጋለን። የበደሉን ሰዎች ጌታ ሆይ ምህረት እንጠይቃለን። የሰራዊት አምላክ እግዚአብሔር ሆይ ምህረት ስላደረክልን እናመሰግንሃለን። ምንም አይነት ጌታ ሆይ በእኛና በቤተሰቦቻችን መተላለፍ ካለ በጌታ በኢየሱስ ክርስቶስ ምህረት አድርግልን ዘንድ እንለምናለን። የሰራዊት አምላክ እግዚአብሔር ይህንን ስለምታደርግ አመሰግንሃለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ።
ዛሬ በጌታ በኢየሱስ ክርስቶስ ያው ስም እግዚአብሔር እንደተናገረው እግዚአብሔር ራስ ያደርግሃል እንጂ ጅራት አያደርግህም ሁሉ ጊዜም በላይ እንጂ በታች አትሆንም ተብሎ እንደተጻፈ ራስ መሆን ሲገባ ጅራት ይሆንክ ፊተኛው መሆን ሲገባ ኋለኛው ይሆንክ ስኬት ዘመን የተበላ ነገር የተበላ በጥያቄ የተሞላ ወንድሜ እህቴ ዛሬ በጌታ በኢየሱስ ክርስቶስም እጸልያለሁ ከዚህ ሰዓት ጀምሮ የጨለማ ኃይላት ከአካባቢያችሁ ይውደቁ በኢየሱስ ክርስቶስ ያው ስም መርገም የሆነባችሁ ነገር ይሰበር ቀንበር ሁሉ ይሰበር በጌታ በኢየሱስ ክርስቶስ ስም እንደ ጥላ እየተከታተለ የእናንተን ነገር የሚያጠፋ ክፉ ነገር በኢየሱስ ክርስቶስም ዛሬ ይቆረጥ ኃይለኛው እጅ በኢየሱስ ክርስቶስም እየተከታተለ የእናንተን ነገር የሚያበቃ የእናንተን ነገር የሚቃወም ዛሬ በጌታ በኢየሱስ ክርስቶስም ይቆረጥ ከዚህ ቀን ጀምራችሁ ተነስታችሁ በኢየሱስ ክርስቶስ ያው ስም ከዚህ በኋላ አልተክዝም ከዚህ በኋላ በእግዚአብሔር ቤት እኖራለሁ በሰላምና በሰላም እግዚአብሔር አመልካለሁ የሚከታተለኝ ነገር በኢየሱስ ክርስቶስም ወድቀዋል ከዚህ ቀን ጀምሮ ከመርገም ነፃ ሆኛለሁ እኔና ቤተሰቦቼ ነፃ እንሆናለን ብላችሁ አውጁ የሰራዊት አምላክ እግዚአብሔር ይሄንን ስለሚያደርግ በጌታ በኢየሱስ ክርስቶስም አመሰግናለሁ ከዚህ በኋላ በኢየሱስ ክርስቶስ የተዘጉ በሮች ይከፈታሉ ቀንበር የሆነባችሁ ነገር ይሰበራል ሰንሰለት የሆነባችሁ ነገር ይበጣጠሳል የሚከታተላችሁ ይወድቃል በጌታ በኢየሱስ ክርስቶስ ሕይወታችሁ ጦርነቱ ነው ከማን ጋር እንደማትዋጉ ማታውቁት በኢየሱስ ክርስቶስም ዛሬ ጦርነቱን ያበቃል በጌታ በኢየሱስ ክርስቶስ እነዚህ የጨለማ ኃይላት በጌታ በኢየሱስ ክርስቶስም ከናንተ ይጥፉ ከአካባቢያችሁ ይበተኑ የጌታ የኢየሱስ ክርስቶስ ደም ይበትናቸው እናንተ ግን ከዚህ ቀን ጀምራችሁ ለበረከታችሁ በጌታ በኢየሱስ ክርስቶስ ስም መገስገስ ትጀምራላችሁ እናንተ ራስ እንጂ ጅራት አይደላችሁም እናንተ የበላይ እንጂ የበታች አይደላችሁም በጌታ በኢየሱስ ክርስቶስ ያው ስም ከዚህ ቀን ጀምራችሁ ነፃነታችሁን አውጁ ክብር ሁሉ ለእግዚአብሔር አብ ወልድ መንፈስ ቅዱስ ይሁን ጌታ ኢየሱስ ክርስቶስ ጌታ ነው አሜን